እርግዝና ላይ ላሉ እናቶች አፕል በከፍተኛ ሁኔታ የሚመከር ፍሬ ሲሆን ለሥርዓተ ምግብ መፈጨት የሚረዳ ፋይበር፣ በሽታን የመከላከል አቅምን የሚጨምር ቫይታሚን ሲ፣ አንቲኦክሲዳንት፣ ፖታሲየም እና ፎሌት ይዟል። ይህም በልጆች ላይ የሚከሰትን የአስም በሽታ የመቀነስ ዕድል ያለው ከመሆኑም በላይ የእናቶችን ጤና ይደግፋል። ሐብሐብ ከፍተኛ የውሃ መጠን ስላለው በእርግዝና ወቅት እጅግ ጠቃሚ ፍሬ ነው። ይህም ሰውነት በቂ ፈሳሽ እንዲያገኝ ከመርዳቱም በላይ በእጅና በእግር ላይ የሚከሰትን እብጠት ለመቀነስ ይረዳል። አረንጓዴ ሻይ በመጠኑ ሲወሰድ በቀን ከ1-2 ሲኒ ለነፍሰ ጡር ሴቶች በርካታ ጥቅሞች አሉ። ከነዚህም መካከል በሽታ የመከላከል አቅምን የሚያጠናክሩ አንቲኦክሲዳንቶች መገኛ ነው። ድካምን መቀነሱ እና የምግብ መፈጨት ሥርዓትን ማሻሻሉ ተመራጭ ያደርገዋል። አቮካዶ በእርግዝና ወቅት እጅግ በጣም ጠቃሚ የሚባል ምግብ ሲሆን ለጽንሱ የነርቭ ሥርዓት እድገት አስፈላጊ የሆነው ፎሌት፣ ለጭንቅላት እድገት የሚረዱ ጤናማ ስቦችን እና የሆድ ድርቀትን ለመከላከል የሚረዳ ከፍተኛ ፋይበር ይዟል። በእርግዝና የመጨረሻ ሳምንታት ከ36ኛው ሳምንት ጀምሮ ቴምር መመገብ እጅግ በጣም ጠቃሚ ነው። ቴምር መመገብ የማህፀን በር እንዲላላ ያግዛል።